ሰላም ጤና ይስጥልኝ እንዴት ናችሁ? እንዴት አላችሁ? የበኩር አካዳሚ ቤተሰቦች እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ እስከዛሬ ከሰራሁላችሁ ቪዲዮ ለየት ያለ ከየትኛውም ዩቲዩብ ቻናል ላይ የማታገኙት ፊደሎቹን በአጭር ቀን እንዴት መለየት እንዳለባችሁ ቅጥያዎቹን አንድ በአንድ እንዴት እንደምትለዩዋቸው ብቻ ሳይሆን በአጭር ቀን ፊደሎች እንዴት በ3 ቀንና በ4 ቀን የሁሉንም ፊደሎች ቅጥያ በአንድ ሽምድድ አድርጋችሁ ይዛችሁ በምሳሌ ማለት ነው ወደ ንባብ የምትገቡበትን ሚስጥር ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ ተከታተሉት። እስከ መጨረሻው ድረስ ብትከታተሉት በዚህ ቪዲዮ ብቻ ሁሉንም ፊደሎች ከነቅጥያቸው ምንጥር አድርጎ የሚያሳይ ቅጥያዎች ብዙ ወር 1 ወር 2 ወር ፊደሎችን ለማወቅ የማትለፉበትን ቀላል መንገድ ይዤላችሁ መጥቻለሁ። በደንብ ተከታተሉኝ። ቪዲዮውን ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉት። መማር ለምትፈልጉ ከዚህ ከታች ባለው ስልክ ቁጥሬ በዋትስአፕ፣ በኢሞ፣ በቴሌግራም የትኛውም ቦታ ላይ ሆናችሁ መማር ትችላላችሁ። ተማሩ። ባለመማር የሚደርሰውን ጉዳት የሚቀረውን ጥቅም እናንተ ጥንቅቅ አድርጋችሁ ታውቁታላችሁ። እኔ ብዙ መናገር አልፈልግም። በተለይ በሌላ ዓለም ላይ ያላችሁ በሌላ ሀገር ላይ ያላችሁ ማለት ነው። በተለይ በአረብ ሀገር ላይ የምትኖሩ ብዙ ገንዘብ የምታንቀሳቅሱ ራን የምታደርጉ የግዴታ ማወቅ ማንበብ መጻፍ በተለይ አማርኛ ማንበብ መጻፍ ቁጥሮችን ሂሳብ ማወቅ ግዴታ ያስፈልጋቸዋል ማለት ነው። ከዚህም በኋላ የቤት እመቤትነት የለም። ሁሉም ሰርቶ የሚያድርሰው ነው። ሁሉም ሰርቶ ለማድረግ ደግሞ በትንሹም ቢሆን ማንበብ መጻፍ ማወቅ ግዴታ ስለሆነ ጊዜያችሁን እንደምንም መስዋዕት አድርጋችሁ መማር አለባችሁ። ሁል ጊዜ መመክራችሁ ነገር ነው። ተግባራዊ ብታደርጉት ደስ ይለኛል ማለት ነው። ብዙዎች ምትጉላሉ በሰው ገንዘባችሁ የሚበላ ከዚህ መጣችሁ ከሳስራችሁ እንደገና ተመልሳችሁ ለዳግም ስደት የምትመለሱ ብዙ ነገሮች የሚገጥሟችሁ በዚህ ባለመማር ምክንያት ነው። ተማሩ እላለሁኝ። ኦኬ እንግዲህ ምንድነው እስካሁን ለየት ያለው ቪዲዮ ወይንም ቀላሉ መንገድ ካላችሁኝ እዚህ ጋር የምታዩዋቸው ፊደሎች አሉ። ወይንም ደግሞ በአጠቃላይ የአማርኛ ፊደሎች 34 ፊደሎች አሉ። ከ34ቱ ፊደሎች በስንት ይከፈላሉ መሰላችሁ? በአራት ነው የሚከፈሉት። በአራት የሚከፈሉት በምን ነው? ኦኬ ባለ አንድ እግር ፊደል ይባላሉ። ባለ አንድ እግር ፊደል ይባላሉ። እነማን ናቸው? እዚህ ጋር የምታዩዋቸው ቀ ተ ቸ ነ ኘ የ ገ ፐ እና እችኛዋ ሀ እነዚህ ባለ አንድ እግር ፊደል ይባላሉ ማለት ነው። ባለ አንድ እግር ፊደል ይባላሉ። ኦኬ ማን ናቸው? ቀ ተ ቸ ነ ኘ የ ገ ፐ እና ሀ ናቸው። እነዚህ የመጀመሪያ ድምጾች ናቸው። ለምሳሌ የመጀመሪያ ድምጾችን ካወቃችሁ በኋላ ቅጥዮቻቸዋል የሚከብዳችሁ ብዙውን ጊዜ የመጀመሪያ ፊደሎችን ለማወቅ ችግር የለም። ከዚያም በኋላ ያለው ቅጥያው ነው። ቅጥዮችን አውቆ ወደ ንባብ መግባቱ ነው አስቸጋሪው ነገር። አሁን እኔ ዛሬ ይዤላችሁት የመጣሁት ቪዲዮ እነዚያን ቅጥያዎች የሁሉንም ፊደሎች ቅጥያ በአንዴ እንዴት መያዝ ትችላላችሁ የሚለውን ነው ይዤላችሁ የመጣሁት። ስለዚህ ባለ አንድ እግር ፊደሎች እነዚህ ነው። ባለ አንድ እግር ለምን ተባሉ? የምታዩዋቸው ናቸው። እግራቸው ማለት ነው አንድ እነዚህ ለዚህ ነው ባለ አንድ እግር የተባሉት። ኦኬ ሲቀጥል ባለ ሁለት እግር ፊደል ይባላሉ። ባለ ሁለት እግር የሚባሉት እዚህ ጋር የምታዩዋቸው እዩዋቸው እግራቸውን ለ ሰ ሸ በ አ ከ ኸ ዘ ዠ ደ ጀ ጸ ጰ እነዚህ ናቸው። እነዚህ ባለ ሁለት እግር ፊደል ይባላሉ። ሲቀጥል ባለ ስንት እግር? ባለ 3 እግር ይባላሉ። ባለ 3 እግር የሚባሉት ደግሞ ባለ 3 እግር ሐመረኋ ጠና ጨ ናቸው። እነዚህ ሶስቱ ባለ 3 እግር ይባላሉ። አራተኛውና የመጨረሻው ደግሞ እግር አልባ ወይንም እግር የሌላቸው ይባላል። እግር የሌላቸው እነማን ናቸው? መ ሰ ወ ረ ፈ አ ጸ እነዚህ እግር አልባ እግር የላቸውም እንደምታዩዋቸው ናቸው። እንግዲህ አይታችሁ ነው እግራቸውን ብዛታቸውን መኖራቸውን አይታችሁ የምትለዩት ነገር ነው። እነዚህ እግር አልባ ይባላሉ ማለት ነው። ኦኬ ስለዚህ ቅጥያቸውን እንዴት ማወቅ እንችላለን ካላችሁኝ
የመጀመሪያ ፊደሎቹን እናውቃለን አይደለ? የመጀመሪያ ፊደሎችን ካወቅን በኋላ እዚህ ጋር ምሳሌዎች አሉ ማሳያችሁ ማለት ነው። ምሳሌዎች እንዴት ናቸው? ለምሳሌ ሁለተኛ ድምጾችን ነው ምሳሌ ነው ማሳያችሁ። ሁለተኛ ድምጾችን እንሂድ። ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሱ እችኛዋ ሱ ሁለቱ ሱ ማለት እነዚህ ናቸው ሁለተኛ ድምጾችን። ቅጥያቸውን ይዩዋቸው። ሁሉም ወገባቸው ላይ የተቀጠሉት። ስለዚህ ይሄ ምሳሌ ነው። እስከ መጨረሻው እስከ ፐ ድረስ ሁሉንም ፊደሎች ስናያቸው ሁለተኛ ድምጾች የሚቀጠሉ ወገባቸው ላይ ማለት ሁለተኛ ድምፅ። ለምሳሌ ሀሁ ስንል ለሉ፣ ሀሁ፣ መሙ፣ ሰሱ፣ ረሩ፣ አኡ፣ ከኩ፣ በቡ ስንል ሁለተኛ ላይ የምናገኛቸው ፊደሎች ሁሉም ከመጀመሪያ ድምጾች ወገባቸው ላይ ይቀጠላል ማለት ነው። የመጀመሪያ ድምጾችን ካወቅን በኋላ ሁለተኛ ድምጾችን ለማወቅ ለምሳሌ ከን እናውቃታለን አይደለ? ኩ ተብለን ብንጠይቅ ከን ጽፈን ወገቧ ላይ መቀጠል ነው ማለት ነው። ወይንም ደን ብንጠይቅስ ዱን ብንጠይቅ ደን ጽፈን ወገቧ ላይ ዱን ወገቧ ላይ ቅጥል መጨመር ማለት ነው። እነዚህ ምሳሌ ናቸው። እስከታች ሁሉንም ስንወርድ ወደታች እንዳለ ስንወርድ ሁሉም ፊደሎች ወገባቸው ላይ ነው የሚቀጠሉት ማለት ነው። እሺ ከዛ ሶስተኛ ድምጾች እንዲህ ለምሳሌ ሀ ሁ እቺ ሁለተኛ ድምፅ ናት። ሁ ናት አይደለ? ሂ ሶስተኛ ላይ ደርሰናል። ሶስተኛ ላይ ስንደርስ ሂ እዩዋት። ሊ፣ ሂ፣ ሚ፣ ሲ፣ ሲ እነዚህንም እዩዋቸው በአንድ ላይ እያለ ይቀጥላል። እነዚህስ ቅጥያቸው እንዴት ነው? ሁሉም እግራቸው ከታች ነው አይደለ? ከእግራቸው ላይ ይቀጠላል ማለት ነው። ስለዚህ እነዚህ ምሳሌ ናቸው ሁሉንም ላለመጻፍ እንጂ ሁሉም ፊደሎችንም ደግሞ ሶስተኛ ድምፃቸውን ስናይ ለሁሉም ፊደሎች በተመሳሳይ እግራቸው ላይ ነው የሚቀጠል ማለት ነው። ስለዚህ ሂን ካወቅን ኪን እናውቃለን፣ ቢን እናውቃለን፣ ቲን እናውቃለን፣ ቺን በቃ እግራቸው ሶስተኛ ፊደሎችን እግራቸው ላይ መቀጠል ነው ማለት ነው። አሁን ሂ እያለ እግራቸው ላይ እየተቀጠለ እስከ መጨረሻው ፊደል እስከ ፒ ድረስ እግራቸው ላይ ቀጥሎ ወይንም ደግሞ ሸፋፋ ይኖረዋል ማለት ነው። እንግዲህ ሀሁ ሂ ሶስተኛ ላይ ደርሰናል። እንግዲህ ሁሉም ፊደሎች ቅጥያቸው ተመሳሳይ ነው እስከ ሂ ድረስ ብያቸዋለሁ። ከዛ አራተኛ ላይ እንሄዳለን። አራተኛ ላይ ስንሄድ ነው እንግዲህ እዚህ ጋር ፊደሎችን የከፋፈልኩላችሁ። አራተኛ ላይ ስንሄድ የሚያመሳስላቸው ነገር እዚህ ላይ ይኸው ባለ አንድ እግር ብዬ እየሰራሁላችሁ ፊደል አለ። ባለ አንድ እግር ቀ ከሆነ አራተኛ ላይ እግሯ አያችኋት ወደ ግራ፣ ታ ወደ ግራ የዞረች ማለት ነው። እሺ ቸ አራተኛ ላይ ወደ ግራ አሁንም ቻ፣ ነና ኘ እግራቸው ወደ ግራ መዞር ሳይሆን አናታቸው ወደ ቀኝ ይዞራል። ልክ እነዚህ ማለት በተለይ ጽፌላችኋለሁ። ነና እኘ ብቻ እንግዲህ አናታቸው ላይ ይህን አይነት ቅርጽ አለው። አራተኛ ድምፅ ላይ ነው የምላችሁ። ለምሳሌ አሁን ቀ፣ ቁ፣ ቂ፣ ቃ ስንል አራተኛ ላይ የምናገኛት ድምፅ ናት። ቀ ወደ ግራ፣ ተም ወደ ግራ አራተኛ ድምፅ ላይ ቸ፣ ቻ፣ ነ፣ ና፣ ኘ፣ ኛ፣ የ፣ ያ ወደ ግራ እግሯ የዞረ፣ ገ፣ ጋ አሁንም ወደ ግራ እግሯ የዞረ፣ ፐ ስንልም አሁንም ወደ ግራ የዞረ፣ አሁንም ሀ ስንል ሀ ነው አራተኛ ላይ ወደ ግራ የዞረ፣ ፐ፣ ፓ። ይሄ ባለ አንድ እግር ፊደሎች አራተኛ ድምፅ ላይ እግራቸው ወደ ግራ ይዞራል ማለት ነው። እግራቸው ወደ ግራ ይንሻፈፋል፣ ይዞራል። ባለ አንድ እግር ፊደሎች ማለት ነው። እሺ ባለ ሁለት እግር ፊደሎች ካላችሁኝስ? ባለ ሁለት እግር ፊደሎች ደግሞ እንዴት ነው የሚሆኑት ካላችሁኝ፣ የግራ እግራቸው ያጥራል። ለምሳሌ ላ አንድ እግሩ አጭር፣ ሳ አንድ እግሩ አጭር፣ ሻ አንድ እግሩ አጭር፣ ባ አንድ እግሩ አጭር፣ አ አንድ እግሩ አጭር፣ ካ አንድ እግሩ አጭር፣ ሀ አንድ እግሩ አጭር፣ ዛ አንድ እግሩ አጭር፣ ዣ አሁንም አንድ እግሩ አጭር፣ ዳ አሁንም አንድ እግሩ አጭር፣ ኦኬ ጃ አንድ እግሩ አጭር፣ አሁንም ጻ አንድ እግሩ አጭር፣ አሁንም ጳ አንድ። እነዚህ ባለ ሁለት እግሮቹ
እና ባለ 3 እግሮቹም እንደዛ ናቸው። በነገራችን ወደ ታች ስወርድ አሳያችኋለሁ። ባለ 2 እግሮቹ እና ባለ 3 እግሮቹ የግራ እግራቸው ያጥራል ማለት ነው። የግራ እግራቸው ነው እንግዲህ ልብ በሉ። የቀኝ እግራቸው ከሆነ የመጨረሻ ድምፅ ነው የሚሆኑት። የመጨረሻ ድምፅ ስላችሁ ለምሳሌ ሶ የቀኝ እግሯ ያጥራል። አሁን ለምሳሌ ሳ አንድ እግሯ አጥሯል አይደለ? በግራ በኩል በቀኝ እግሯ በኩል ካጠረች ሶ ነው የምትሆነው። የሸም እንደዚሁ፣ የበም እንደዚሁ፣ የአም እንደዚሁ። የግራ በቀኝ በኩል ካጠሩ የመጨረሻ ድምፅ ይሆናሉ። አራተኛ ድምጾች 2 እግሮቹ በሙሉ እግራቸው ያጥራል። አያችኋቸው? እግሯ አጭር 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 እንዳለ አጭር 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 ያው አጭር አጭር አጭር። አራተኛ ድምፅ ላይ የሁለተኛ ድምጾች ማለት የአራተኛ ድምፅ ላይ ሁሉም እግራቸው ያጥራል። የትኞቹ? ባለ 2 እግር የሚባሉት እነዚህ እዚህ ጋር የምታዩቸው ፊደሎች ማለት ነው። ስለዚህ ቅጥያዎቹን በዚህ መልኩ በአንዴ መያዝ ትችላላችሁ ማለት ነው። እሺ ባለ 3 እግሮችንም ስናይ ባለ 3 እግራቸውም ምሳሌ ሐመርኋ ጠና ጨ ናቸው አይደል? ባለ 3 እግር ሐመርኋም እግሯ አጭር 2 እግሯ ያጥራል። ጠም 2 እግሯ ያጥራል። ጨም 2 እግሯ ያጥራል። በግራ በኩል ነው ግን የሚያጥሩት። በቀኝ በኩል ካጠረ የመጨረሻ ድምፅ ነው የሚሆኑት። በቀኝ በኩል የሚያጥር ከሆነ የመጨረሻ ድምፅ ነው የሚሆኑት ማለት ነው። እሺ ከዛ እስከ ወደ 3ኛውና ወደ 4ኛውና ወደ መጨረሻው እንሄዳለን። ወደ 4ኛውና ወደ መጨረሻው ስንሄድ እዚህ ጋር እግር አልባ የሚባሉት ናቸው። እግር አልባ የሚባሉት 4ኛ ድምፅ ላይ እንዴት ይሆናሉ? እግር ወደ ታች ቀጥ እያደረጉ ያወርዳሉ። ለምሳሌ የመ ማ እግሯ ወደ ታች ቀጥ ብሎ የወረደ፣ የሰ ሳ እግሯ ቀጥ ብሎ የወረደ፣ የወ ዋ እግሯ አሁንም ቀጥ ብሎ የወረደ፣ ረ ስትቀር ረ በአጻጻፏ ትንሽ ለየት ያለች ነች። የፈ አሁንም እግሯ ቀጥ ብሎ ይወርዳል ወደ ታች። የአ አሁንም እግሯ ቀጥ ብሎ ይወርዳል ወደ ታች። የጸ አሁንም ቀጥሎ እግሯ ይወርዳል። እነዚህም 4ኛ ድምፅ ናቸው። እነዚህ እግር አልባ የሚባሉት ደግሞ 4ኛ ድምፅ ላይ እነዚህ እግራቸው ወደ ታች እንዳለ ያጥራል ማለት ነው። እሺ እነዚህ 4ኛ ድምፅ ላይ ነው። 4ኛ ድምፅ ላይ እንደዚሁ ነው ይከፋፈላሉ ማለት ነው። እሺ 2ኛ ድምፅ ላይ እና 3ኛ ድምፅ ላይ እንደነገርኳችሁ ሁሉም ቅጥያቸው ተመሳሳይ ነው። ልክ እንደነዚህ ማለት ነው። 2ኛ ድምጾች ከወገባቸው ላይ ይቀጥላሉ ለሁሉም ለ34ቱ ፊደሎች ሁሉ። 3ኛ ፊደል ላይም ለ34ቱ ፊደሎች ይሰራል። እግራቸው ሸፋፋ ነው ማለት ነው። ኦኬ 5ኛ ፊደል ሁሉም ባለ ቀለበት ናቸው። ቀለበት አላቸው። እዚህ ጋር አልጻፍኩላችሁ። ይሄ ቪዲዮ ከወደዳችሁትና ብዙ እይታ ካገኘ ክፍል 2 ብዬ 5ኛ ድምፅ፣ 6ኛ ድምፅ እና 7ኛ ድምፅን እሰራላችኋለሁ ማለት ነው። ይህን ቪዲዮ እየደጋገማችሁ በደንብ አስተውላችሁ ካያችሁት የመጀመሪያ ድምፆችን ካያችሁ በኋላ 3 ቀን ወይንም 4 ቀን ይህን ቪዲዮ ደጋግማችሁ ማየት ብቻ ነው የሚጠበቅባችሁ። ከዛም በኋላ ሁሉንም ቅጥያዎችን አይታችሁ ለምዳችሁ ወደ ንባብ መግባት ትችላላችሁ ማለት ነው። ቪዲዮ ዛሬ በዚህ አብቅቻለሁ። ስለ ፊደላት ቅጥያ በክፍል 2 እመለሳለሁ። እንዳይበዛ እነዚህን በደንብ አጣጥሟቸው። መልካም ሁኑልኝ። ሰላም